የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቋቋመ ግማሽ ክፍለ ዘመን ያስቆጠረ መሆኑ ይታወቃል። ያም ሆኖ ግን ጠንካራ ሕጋዊ ዕውቅና ሳይኖረው ለረጅም ዘመናት ቆይቷል። በረጅም ታሪካዊ ጥያቄዎች የታጀበው የኢትዮጵያ ሙስሊም ተቋማዊ እንቅስቃሴ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በታየው ለውጥና ሪፎርም በርካታ ምላሽ ማግኘት ችሏል። ሕጋዊ ዕውቅናውንም በአዋጅ ቁጥር 1207/2012 አረጋግጧል። በዚህ አዋጅ መሰረትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ የሚከናወንበትን ስርዓት እንዲዘረጋ ሕጋዊ ኃላፊነትና ስልጣን ተሰጥቶታል። ለዚህም በተቋሙ ታሪክ የመጀመሪያውን ምርጫ ለማድረግ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ተቋቁሟል። በያዝነው ዓመት ጥር 24 2017 ቦርዱ በይፋ አባላቱ ከተመረጡ በኋላ ቃለ መሐላ በመፈጸም ወደ ሥራ ገብቷል። የምርጫውን ሂደት በውል ለማስፈጸም በኢትዮጵያ የብሔራዊ ምርጫ ቦርድ ለምርጫ አስፈጻሚ ቦርዱ አባላት የቅድመ ምርጫ፣ የምርጫና የድህረ ምርጫ ስልጠና ተሰጥቷል። ከዚያም በኋላ ቦርዱ ምርጫው የመጀመሪያና ፋና ወጊ በመሆኑ ሂደቱን ለማሳለጥና አመቺ የሆነ የምርጫ መመሪያ ዝግጅት ማድረግን ተከታዩ ስራው አድርጓል። በዚህም የምርጫው ስርዓት የሚመራበትን ማኑዋል አዘጋጅቷል። ቦርዱም በፋይናንስ፣ አይቲ፣ ሚዲያ፣ ሎጂስቲክስ እና ኦፕሬሽን የክላስተር ማስተባበሪያ ክፍሎች ተዋቅሯል። ለሁሉም ዘርፎችም የመመሪያ ሰነድ ተዘጋጅቷል። 9 አባላት በስሩ ያቀፈው የምርጫ አስፈጻሚ ቦርዱ ምርጫውን ለመከወን የሚያስችል መዋቅር ለመዘርጋትና አመቺ ሁኔታን ለመፍጠር መመሪያው በሚያዘው መሰረት 4 ክላስተሮችን አቋቁሟል። በአራቱ ክላስተሮች ውስጥ ክልሎች የተዋቀሩ ሲሆን ከመልክዓ ምድር አንጻር ተቀራራቢ የሆኑ ክልሎች በተመሳሳይ ክላስተር ውስጥ ተመድበዋል። 4ቱ ክላስተሮችና በስራቸው የተመደቡ ክልሎች የሚከተሉት ናቸው። አንደኛ የምስራቃዊ ክላስተር የድሬዳዋ ከተማ አስተዳደር፣ ሐረሪና ሶማሌ ክልሎችን ያቀፈ። ሁለተኛ የሰሜናዊ ክላስተር የአማራ፣ አፋር፣ ትግራይና ቤኒሻንጉል ጉሙዝ ብሔራዊ ክልሎችን ያቀፈ። ሶስተኛ ደቡባዊ ክላስተር ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማና ጋምቤላ ክልሎችን ያቀፈ። አራተኛ ማዕከላዊ ክላስተር የአዲስ አበባ ከተማ አስተዳደር፣ ኦሮሚያና ማዕከላዊ ኢትዮጵያ ክልሎች ናቸው። ቦርዱ የተሰጠውን ኃላፊነት ለመወጣት ቀጣዩ እርምጃ ያደረገው በየክላስተሩ ያሉ ክልሎችን የምርጫ አስፈጻሚ አካላትን መምረጥ ነበር። በክልሎች የተደረገው ምርጫ ሲጠናቀቅ በየደረጃው የዞን፣ የወረዳና የመስጂድ ወይም የየምርጫ ጣቢያዎቹ አስፈጻሚዎች ተመርጠዋል። ከፌዴራል ጀምሮ እስከ መስጂድ ድረስ የቅሬታ ሰሚ አካላት የመምረጥ ስራም ተከውኗል። የምርጫውን ሂደት የሚከታተልና ስርዓቱን የሚያሳልጥ ግብረ ኃይል ወይም ቴክኒካል ታስክ ፎርስ ተቋቁሟል። ከሀገሪቱ የተለያዩ ክፍሎች የተውጣጡ ዑለሞችና ኢማሞች ጋርም ውይይቶች ተደርገዋል። በዚህም ውይይት ገንቢ ምክረ ሐሳቦች መገኘት ችለዋል። ከዚያ በመቀጠል በየደረጃው ያሉ የምርጫ አስፈጻሚ አካላትን በመሰብሰብ በግዙፉ የሚሌኒየም አዳራሽ ግንቦት 19 2017 የምርጫ ምዝገባ ማስጀመሪያና የምክክር ሹራ ወይም መድረክ በማዘጋጀት በይፋ የምዝገባ ሂደቱ ተጀምሯል። አላህ የእድሉ ባለቤት ያደረጋችሁ ሙስሊሞች ሁላችሁም በዚህ ረጅም ዓመት ታሪካዊ ሰነድ ላይ ለመፈረም የበቃችሁ እንኳን ደስ አላችሁ። ይህን እድል ተመኝተው የነበሩ ብዙ ነበሩ። እንደናንተው የዛሬን ቀን ለማየት እንደናንተው ሕጋዊ ተቋም አይተው ሹክር ሊያደርጉ እንደናንተው ተገቢ አመራር ለመምረጥ በሰልፉ፣ በጽሁፉ፣ በዕልሙ በደረሱበት ቦታ
በትውልድ ቅብብሎሽ ዋጋ እየተከፈለ እጅ እየተቆረጠ ሰው እየተቀጠቀጠ በእስር እየከረመ ሰንሰለት በእጅ እየገባ አልፎ እድሜ ልክ እየተፈረደ ምንም ይሁን ምን ከትግል ሳያቆመው ምንም ይሁን ምን ከዲኑ ሳይመልሰው ዛሬ ተደርሶ ድምጻችሁ ተሰምቶ እውነትም ዲሞክራሲ እውነትም ፍትሃዊ በሆነ መልክ ይህን እድል ማግኘታችን ቀላል አይደለምና ከይቅርታ ጋር ሁላችሁም ተነስታችሁ አልহামዱሊላህ እንበል አንድ ጊዜ ሁላችሁም። በዚሁ ስነ ስርዓት ላይም የሚዲያ ተቋማት የምርጫውን ሂደት የሚዘግቡበት የፈቃድ የምስክር ወረቀት ተበርክቷል። በታሪክ መንገድ ጎዳና አልፈን ለነገ ትውልድ አሻራ አትርፈን ልንሽር የታሪክ ሙግት ወቀሳ በህብር ደምቀን ለተነሳ በመስጂዳችን ነክተን ልንወጣ እድል ልንወስን የትውልድ ዕጣ የተቋም ሂደት ጉዞ እርምጃችን ይረጋገጣል ሰምሮ ምርጫችን። በመስጂዳችን ነክተን ልንወጣ እድል ልንወስን የትውልድ ዕጣ የተቋም ሂደት ጉዞ እርምጃችን ይረጋገጣል ሰምሮ ምርጫችን። በዲጂታል መልኩ የተዘረጋውና የምርጫ ስርዓቱን ለማሳለጥ የሚረዳውን ስርዓት በከተማና ለቴክኖሎጂ አመቺ በሆኑ አካባቢዎች ለሚገኙ የምርጫ አስፈጻሚ አካላት ስልጠና እንዲወስዱ ተደርጓል። ስልጠናው የተሰጠውም እስከ ፌዴራል ባለው የምርጫ አስፈጻሚ አካላት ድረስ ነው። መሰረቱ የያዙት ዑለማዎች ናቸውና ያለውን ክንዋኔው እንዳለ ወደ ዑለማ ነው የተመለሰ። ወደ ዑለማ የተመለሰ ነገር ደግሞ መሰረት አለ ፍሬ አለ ብዬ ያስባለሁ። ይሄን ምርጫ በተሳካ ሁኔታ ለማሳካት በየወረዳ በየዞኑ ሁለት ሰው የጠራ ነው አውቆ እንደገና ወረዳም ሲወርድ ዞንም ሲወርድ እንዲዘጋጅም ጭምር ነው። ለሚዲያ ተቋማትና ባለሙያዎችም ስለ ሰላማዊ የምርጫ ሂደትና የቦርዱ የምርጫ ስርዓት ስልጠና ተሰጥቷል። ምርጫውን ለማስፈጸም የሚረዱ የምርጫ ቁሳቁሶችም ወደ የማዕከላቱ የማጓጓዝ ስራዎች እየተሰሩ ይገኛል። በሂደቱና በቦርዱ አሰራር ዙሪያ የተለያዩ ቅሬታና ቅራኔዎች ያሏቸውን አካላት በቅርበት በማወያየት የቦርዱን አካታች መዋቅር በማስረዳት ከስምምነት መድረስም ተችሏል። ምርጫ ለጽኑ ተቋም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ